ጋይስ ይሄ ልጅ የሚለው ነገር አዳምጡ እስቲ እግዚአብሔርን ይሄ አሁን የማወራው ነገር በሙሉ ብሶት የወለደው ድምጽ ነው ብሶት የወለደው ማለት ነው እንዴ አረ ኢትዮ ቴሌኮም ግን ምን እየሆናችሁ ነው እግዚአብሔርን በቃ ይሄ ሙሉ ኢትዮጵያውያን በሙሉ እንዳለ አደርሱልኝ ለኢትዮ ቴሌኮም ሰራተኞችና ለኢትዮ ቴሌኮም ዋና ስራ አስኪያጅ ይሄን ቪዲዮ እንድታደርሱልኝ ፈልጋለሁ እንዴ አንሊሚትድ ገዛው ወራይ ከገዛው በኋላ 15 ቀን ከተጠቀምኩ በኋላ 15 ቀን ሲቀረው ሲሟል ሰላም ማለት ኢትዮ ቴሌኮምንማ አብሶ ተውት ከአገልግሎት ውጪ ነው አለሱ በየጊዜው እየጨመረ ማለት ነው ይሄን ያክል ብር አስገባ በአመት ይሄን ያክል ሚሊዮን አስገባ ይላል የዳብር እሱ ጥማ አንድ ደቂቃ ሳንቲም ውስጥ ልትቀመጥ አይችልም 15 ብር ሞልተበት ውስጥ ካስቀመጥ ከ3 ደቂቃ በኋላ አንድ ብር ራስ ውስጥ አታይም ፓኬጅ ብገዛ ፓኬጆት በቃ ትንሽ ያክል ድምጽ ከተጠቀምክ ቮይስ ደውለ ከተጠቀምክ ሄደች የዳብር እየሰበሰቡ በአመት የና ያክል ሚሊዮን አስገባ ያና ያክል ሚሊዮን አስገባ ያሉ ሳፋሪኮም ትንሽ ይሻላል ያለው እሱም ባሰ 25 ብር የምትገዛት ፓኬጅ ያረሰት በፊት ተቆያለኝ ነበር 15 ብር ነው ነበር በፊት አሁን 25 ብር ሆነ 25 ብር ሆኖ 909 ይሁን 127 3 ሰዓት አይቆይልም አንተ በተከታታይ ከተጠቀምክ ይሄ ነገር እውነት ነው ሼር ምናምን እያደረጋችሁት ማለት ነው ይሄንን ለሚመለከቱ ሰው አድርሱልን እንዴ መጠቀም እኮ አልቻልንም እኛ ይሄ ልጅ አሁን እያወራ ያለው እውነቱን ነው እያለ ያለው የምር አይ ተጨነቅን እኮ ፓኬጅ መግዛት በመፈልግበት ሰዓት ምን ይሁን የዳ ልጅ በቃ በወር አንዴ ነው በቃ ማለት ነው ዳታ የሚገባ ማለት ሶሻል ሚዲያ የሚጠቀመው አብታም ልጅ ነው ለምን የዳ ልጅ ገዝቶ መጠቀም አይችልም ለምን የገዛትን ብር እሱ ሳትቀመጥ በ3 ደቂቃ ቆስቶ ላፍ ያደርጓታል የቴሌኮም ማብሶሱ በቃ የሰውን ብር እየሰበሰበ ነው በቃ የና ያክል ብር አስገባ ያና ያክል ብር አስገባ የሚለው ካምፓኒ ስም በጣም በቃ ቼና አሁን አመጫማምሩት ነገር ቀንሱት አይደል ይሄንን ጭማሪ ካደረጋችሁ ወር 2 ወር እንኳን በስነ ስርዓት አልሞላችሁም እኮ